ታሪካችን ሲጀምር ወደ ሌላ ሀገር ለመጓዝ ኤርፖርት ሄዳ በፍተሻ ቦታ ላይ ስታልፍ ማሽኑ ቀይ ሲያበራባት ፈታሹም የነበረው ሰው ቆም ማለት እጁን ከፍ ያደርግና ያስቆማታል። ከዛም እንድትቆም ከነገራት በኋላ የሚፈትሽበትን ማሽን ከተቀመጠበት ያነሳና ወደ እሷ ቀረብ በማለት ልብሷ ላይ ያለውን ጌጥ እንድታወልቅ ይነግራታል። እሷም ፈራ ተባ እያለች ይህን ጌጥ ለማውለቅ ሙሉ ልብሷን ማውለቅ እንደሚጠበቅባት ስትነግረው ፈታሹ ሺም ሲይዘው፣ በሌላ በኩል የነበረው ጠባቂ ደግሞ ሌሎቹን ሰዎች አገላብጦ እየፈተሸ የነሱ ወደ ጆሮ ጥልቅ ይልና ቀና በማለት ያዋል። ሌላኛውም ጠባቂ በመፈተሻው ማሽን እየፈተሻት ካደረገችው ጌጥ ውጪ ሌላ ብረት መሳይ ነገር እንዳልያዘች ካረጋገጠ በኋላ እንደጨረሰና ቀጣይ ስመጣ ግን ዛሬ ላደረገላት ውለታ እንደምከፍል ሲነግራት እሷም ፈገግ እያለች እንደተስማማች ታሳውቀዋለች። በዚህ የሚያደርጉትን ቆሞ ሲመለከት የነበረው ማይረስ የተባለው ፈታሽ ሲፈትሽ የነበረውን ይጨርስና ከ10 ዓመታት በኋላ ተፈትሻ ልታልፍ የነበረችዋን ሰው ወደ እሷ በመሄድ እንድትቆም ሲነግራት በመሃላቸው የነበረው ፈታሽ እሱ እንደፈተሻትና እንድትሄድ እንዲፈቅድላት ይነግረዋል። ከዛም ማይረስም እሷን በራሱ መንገድ መፈተሽ እንደሚፈልግ ሲነግራት እሷም ቀጥላ የበረራ ሰዓቷ እንደደረሰባት ስትነግረው እሱም ብዙ ሰዓት እንደማይፈጅና ስራውን እንድተባበሩ ይነግራታል። እሷም ተስማማና ሻንጣውን ወስዳ መፈተሻ ላይ ታስቀምጣለች። ማይረስም ይሄ የሷ ቦርሳ እንደሆነ ስጠይቃት የሷ እንደሆነና ፍተሻውን እንዲጀምር ትነግረዋለች። እሱ ቦርሳውን ይከፍትና በሚያማልል አስተያየት ሲያት እሷን ፈጠን እንዳያረግላት ስትጠይቀው ስራውን እየሰራ እንደሆነና ቶሎም እንደሚነቃት ይነግራታል። ከዛም ወደ ቦርሳው እየጠቆመ የያዘችው ይሄ የታሸገ ነገር አሪፍ እንደሆነና እሷን በራሷ ይህንን ሻንጣ እንዳዘጋጀ ይጠይቃታል። እሷም ቀጥላ አው እኔ በማለት ስትመልስለት ሌላኛው ፈታሽ ንግግራቸውን ሰምቶ ዞር ብሎ ያያቸዋል። አሁንም ማይረስ ሻንጣውን እያገላበጠ እየፈተሸ በሻንጣ ውስጥ ያለውን አንደኛውን ዕቃ ዚፑን በመክፈት ውስጡ ያለውን ሲያወጣው የሷ የላኛው ክፍል መሸፈኛ ያገኝና አውጥቶ እያየው እንደዚህ አይነት ልብሶች እንዳይጓጓዙ አልተባለም እንዴ ያለ ይሾፍባታል። እሷም የሚናገረው ንግግር ያስጠላትና የመሰላቸት ፊት ታሳየዋለች። ከዛም ቀጠል ሊያደርግና ሌላኛው ልብስ ያነሳና ይህንን ወደ መመርመሪያ ክፍል ወስዶ ምርመራ እንደሚያደርግበት ነግሯት የያዘውን ወደ ደረቅ ኪሱ ያስገባዋል። እሷም ይህንን ስታይ እየቀለድክ ነው አቁም እንጂ ብላ ልትቀበለው እጇን ስትዘረጋ እጇን ያዝ በማድረግ እንደዚህ ማድረጓ ሌላ ቅጣት እንደሚያስከትልባትና በዚህም እልዋ ደግሞ ሙሉ የሰውነት ፍተሻ ሊያደርግላት እንዳስገደደች ጨምሮ ይነግራታል። በመቀጠልም ወደ ክፍሉ እንድትከተለው ነግሯት ሲሄድ ሌላኛው ፈታሽ ከሚሄድበት ያስቆመውና እሷን እኮ መፈተሽ የሚችለው ሴት ፈታሽ እንደሆነ ሲነግረው በንቀት አስተያየት እያየው ልክ ነህ፣ ግን ደግሞ ሜሪ ለምሳ ወጥታለች፣ ስራችንም እንዲጣደፍ ደግሞ እሷን ግዴታ መፈተሽ አለብኝ ብሎት እሷን ይጠራትና በሌላሽ ከሚያልፍሽና እኔ በፈትሽ የትኛውን ትመርጫለሽ ብሎ ጥያቄ ቀርብላታል። እሷም የምፈልገው ማድረግ ትችላለህ፣ ልረሳው የምችለው ነገር ነው ስትለው ማይረስም እባክሽ ቅደሚ ብሎ ይነግራትና ፈታሹን ከመንገዱ ዞር እንዲል ይጠይቀዋል። ከዛ ቆሞ ሲያያት ተከታይኝ እንጂ ብሎ ወደ መፈተሻው ክፍል ይዞት ይገባል። ወደ ክፍሉም ከደረሱ በኋላ በሩን ከፍቶት እንድትገባ ያረግና በሩን ዘግቶት ወደ እሷም ቀረብ በማለት እንድትቀመጥ ይነግራታል። እሷ ቦርሳዋን እያስተካከለች ወደ ወንበር ሄዳ ትቀመጣለች። ይቀጥልና ጫማሽን ማየት እፈልጋለሁ ይልና ወደ እሷ ቀረብ ብሎ ይቀመጥና ጫማዋን ፈቶት ከእግሯ ላይ በመውሰድ ሲያው እሷም ጫማ ውስጥ ምንም ነገር እንደሌለ ትነግረዋለች። ማይረስም ቀጠል ሊያደርግና አው የለም ቢሆንም ግን የተከለከሉ ቁሶችን እንደያዘች ነግሯት ፈገግ እያለ ያደረገችውን ቁምጣ እንድታወልቅ ቀጥሎ ያዛታል። እሷ ፈራ ተባ እያለች አውልቃ ትሰጠዋለች። ከዛም የሷን መረበሽ ሳይ ወደ እሷ ጠጋ በማለት እጆቿን እየሳመ ቀጠልም አድርጎ ያደረግሽው ልብስ እኔ ላውልቅልሽ ወይስ አንቺ ራስሽ ማውለቅ ትፈልጊያለሽ ብሎ ጨምሮ ይጠይቃታል። በዚህ መሃል ስራውን ጨርሶ የነበረው ፈታሽ ወደ ክፍሉ ሲገባ ታየውና ወደሱ ዞር ስትል ማይረስም መምጣቱን ይመለከትና ምን ሊያደርግ እንደመጣና ማለፊያው ጋር ብዙ ሰዎች እንዳሉ ለምንም ትቷቸው እንደመጣ ጨምሮ ጠይቀዋል። ፈታሹ ሁሉንም ሰው አስተናግዶ እንደጨረሰና ማንም እንደሌለበት ነግሮት በምን በኩል ሊያግዘው እንደሚፈልግ ጨምሮ ሲጠይቀው ማይረስም በራሱ ፍተሻውን እንደሚቀጥልና እሱም ከክፍሉ እንዲወጣ ቀጠን ማለት ትዕዛዝ ያዘዋል። የሁለቱንም ክርክር ተቀምጣ እየሰማች የነበረችዋ ሊያስወጣው እንደሆነ ስትሰማ እሱ ፍተሻውን እንዲያካሂዳት እንደምትፈልግ ስትነግረው ማይረስም በሰማው ነገር ይደነግጥና ምን ሲላት እሷም በፈለገችው ፈታሽ የመፈተሽ መብት እንዳላት ስትጠይቀው እሱም የሚለው ይጠፋውና እየተርበተበተና እየሳቀ ፍተሻውን እሱ እንዲቀጥላት ነግሯት ከክፍሉ ቀስ እያለ ይሸሻል። ከዛው ፈታሹ ለደረሰባት እንግልት ይቅርታ ሲጠይቃት እሷም ማይረስ እስካነካ ድረስ ችግር እንደሌለው ትነግሯለች።
ቀጥሎ ፈታሹ በጥንቃቄና የእሷን ክብር በማይነካ መልኩ ፍተሻውን እንደሚያደርግ ነግሯት ፍተሻውን ይጀምራል። ከዛም አንገቷ አካባቢ ከፈተሻት በኋላ ወደታች በመውረድ ቁጭልና ተጨማሪ ፍተሻዎችን ያደርጋል። የተለየ ነገርም እንዳላገኘባት እዚህ የምትቆይበት ምንም አይነት ምክንያት እንደሌለም ቀጥሎም ይነግራታል። ቀጥሎ ለማይረስ ምንም ነገር እንዳላገኘባትና እንድትሄድ እንዲለቃት ሲነግረው አንድ ተጨማሪ ነገር እንደሚቀር በመናገር ወደ እሷም ጠጋ በማለት አፏ እንድትከፍት ይነግራታል። ሌላኛው ፈታሽ ይህንን ሲሰማ ማይረስ ምን ሊያደርግ እየፈለገ እንደሆነ ሲጠይቀው አግባብ ያልሆነ የስሜት መቀየር እንዳየባትና እሱንም ማረጋገጥ ስለሚፈልግ እንደዚህ አይነት ምርመራ እንደሚያደርግ ይነግረዋል። ማይረስ ወደ እሷ ዞር በማለት እጽ ተጠቅመሻል እንዴ በማለት ሲጠይቃት እሷም እያለቀሰች በፍጹም ብላ ትመልስለታለች። እሱም እርግጠኛ ነሽ እያለ እየደጋገመ ሲጠይቃት እሷም እየደገመች ትመልስለታለች። እሱም ይህንን ማወቅ የምችለው አረጋግጬ ይላታል። ከዛም የያዘው መመርመሪያ ያሳያትና ስደነግጥ አፏን እንድትከፍት ይነግራታል። ካስከፈታትም በኋላ መመርመሪያውን ወደ አፏ ቀስ አድርጎ ያስገባውና ሳምፕል ወስዶ ጎበዝ ብሏት የወሰደውን ሳምፕል ሲያስተካክል ስታየው እሷም ደግሞ መሄድ እችላለሁ በረራ ደርሷል ስትለው እሱም የምን በረራ ነው ዛሬ እኮ ምሽቱን ከኔ ጋር የምታሳልፊው እያለ እየሳቀ ይነግራታል። ይህንንም የሰማው ሌላኛው ፈታሽ ምሽቱን እያልክ ነው ይሄ ከአሰራር ውጪ ሲሆን ሊያስጠይቅህ የሚችል ነገር እንደሆነ እናም ደግሞ ምንም አይነት መጥፎ ነገር እንዳላደረገች ጨምሮ ይነግረዋል። ማይለስም አዎ ምንም አላገኘባትም ቢሆንም ግን የሳምፕሉ ውጤት እስኪመጣ ድረስ እዚህ መቆየት እንዳለባትና ይህም አሰራር እንደሆነ ተረድቷል። ሌላኛውን ፈታሽ ወደሷ ዞር በማለት ምንም ነገር እንዳትጨነቅና ሁሉም ሰላም እንደሚሆን ጨምሮ ያስረዳታል። ከዛ ማይረስም እንዲያስራትና ወደ ማቆያ ቤትም እንዲወስዳት ሲነግረው እንዴት እንደዚህ ይሆና ብሎ ሲጠይቀው ጀማሪና ገና ስራ ማግኘቱ ስለሆነ አለቃው ብዙ ጥያቄ በመጠየቁ ስራውን ሊያጣ እንደሚችል ነግሮት ማሰሪያውን ይሰጠዋል። እሱም ማይረስ ያለው ነገር ባይዋጥለትም እጆቿ ላይ ማሰሪያውን ያረግላትና እንሂድ በማለት ከክፍሉ ይዟት ይወጣል። ከዛ ማይረስም ከሷ የወሰደውን ሳምፕል አጠገቡ ወደ ነበረው ጋርቤጅ ይጥለዋል። ከሷም ወስዶት የነበረውን ልብስ ያወጣና እያየው ይመሰጣል። ሌላኛው ፈታሽ ደግሞ ወዴት ልትሄድ እንደነበረ ሲጠይቃት እሷም ታናሽ እህቷ ጋር ልትሄድ እንደነበረ ስትነግረው ነገ ይህ ነገር አልቆ እሷ ጋር ሄደሽ ስታይ ደስተኛ እንደምትሆንና ለዛሬ ግን እንዳታለቅስ ሲነጋት ማልቀሷ ጥቅም እንደሌለውና ቅድምም ያለቀሰችው ለታናሽ እህቷ እንደምመጣ መናገሯ እንደሆነ ያ ብቻ አሁን ላይ እንደሚያሳስባት ቀጥላም ደግሞ ውሰዳት ያላት ቦታ እንዲወስዳትና እዚያም ብቻዋን መሆን እንደምፈልግ ትነግረዋለች። ፈታሹ ያለችውን ነገር ትንሽ ካሰበ በኋላ የከፈተውን ማለፊያ ይዘጋውና ከኪስ ውስጥ የእጁ ማሰሪያ ቁልፍ ያወጣና አንድ በአንድ ከእጇ ላይ እየፈታ ስታይ ምን እያደረገ እንደሆነ እየጠየቀችው እሱም ሳይሰማት ከእጇ ይፈታላታል። ቀጥሎ ወደዚህ ቦታ ያመጣት አውቆ እንደሆነና ወደ እህቷም ጋር መሄድ እንደምችል ነገራት። እየተገረመች ይሄ መሄጃዬ ነው ስትለው አው በሚገባ ሲላት አለቃህ እኮ እኔን እንድታቆየኝ አዞህ ነበር ስትለው አዞት ነበር ግን ደግሞ መሄድ እንደምትችል እሱም እንደፈቀደላት ጨምሮ ይነግራታል። አሁንም እሷ በእሷ ምክንያት ሊታሰር እንደሚችል ስትነግረው ፈታሹም እጇን ያዝ ያረጋትና ይሄ የኔ ምርጫ ነው እናም ደግሞ ይሄን የማደርገው ያንቺን ባለማቆም ነው በመቀጠል ደግሞ ደስተኛ ስትሆኚ ለማየት ነው መልካም መንገድ ብሏት ሊሲል እጁን ያዝ ታደርገውና ያረጋላት ነገር ለሷና ለእህቷ ምን ያህል ትልቅ ነገር እንደሆነ በቅርቡም እንደሚገናኙ ነግረው በፍጥነት ሄዳለች። ከዛ ፈታሹ እሷ ከሄደች በኋላ ሊሄድ ሲል ማይረስን በድብቅ ቆሞ ይመለከቷል። እሱም ካልኩ ውጪ ማድረግ አልነበረብህም ሁሌም ኃይል ያለው ብቻ እንደሚያሸንፍ ነግረውና ፈገግ ብሎ ትቶት ይሄዳል። ከዛ በቀጣዩ ቀን ማይረስ ከትዕዛዙ ውጪ በመስራቱ ከስራው እንዲባረር ያደርገውና ሌላኛውን ፈታሽ እቃዎቹ ይዞ ከስራ ቦታ እየወጣ ማይረስም እያየው ፈገግ ይላል። በመቀጠልም ፈታሹ እየሄደ አንድ ሴት ወደሱ ትመጣና ከኋላው ነካ አድርገው እሱ ወደሷ ዞር ብሎ ሲያት እሷም ከሷ ጋር ትንሽ ደቂቃ እንዲቆይ ስትጠይቀው ማን እንደሆነ ሲጠይቃት ባለፈው ከዛ ፈታሽ አዳና ሴት እህት እንደሆነች ተነግረዋለች። እሱም ጠል አድርጎ ይህን ነገር አንቺ ላይም አድርሶብሻል አይደል ሲላት አው ከሳምንት በፊት ብላ ትመልስለታለች። አሁንም ግን ይህን ድርጊቱ የሚያስቆመው ሰው ሊኖር እንደሚገባ ስነግረው እሱም ዞር ብሎ ያየዋል። በዚህ መሃል ከዚህ በፊት በማይረስ ጥቃት የደረሰባት ሴት ፖሊስ ይዛ ወደ አየር መንገዱ ትመጣና ፖሊሱ ማይረስን በሕግ ቁጥጥር ስር እንደሆነ ይነግረዋል። ፖሊሱ ቀጠል አድርጎ የሚታሰርበትን ምክንያት ሴት መንገደኞችን ባልተገባ መንገድ በማስተናገዱ እንደሆነና በዛም ክስ እንደተከፈተበት ጨምሮ እየነገረው ከጠረጴዛ ላይ አጋድሞት እየጮኸ እጁን ያስረዋል። ማይረስም ቀጠል አድርጎ ይሄ ስሜት የማይሰጥ ነገር እንደሆነና ምንም አይነት ማስረጃ እንደሌላቸው ሲነግራት እሷም የእሱ ታዛዥ የሆነው ፈታሽ በሱ ምክንያት መረጃ እንዳገኘ
እንደተገኙና ሙሉ ቪዲዮም እንደተቀረጸ እሱም መረጃ እንደሆናቸው ትነግረዋለች። እሱም በንዴት እያያት ሲስቅ አስታስ ሁሌ ኃይል ስላለ ብቻ አታሸነፍም ስትለው ማይረስም አንተ ደደብ እንዴት እንደዚህ ታደርጋለህ ለሱም ዋጋ ትከፍላለህ ሲለው ፖሊሱም ይዞት ይሄዳል። ከዛም እሷም ወደ እህቷ ትሄድና እየተሳሳቁ ወደ ፈታሹ ሄዳ ሳም ታደርገውና ይሄ ያላንተ ሊሳካ አይችልም በማለት ምስጋናውን ያቀረበችለት እሱ ምንም ማለት እንዳልሆነ ሲነግራት ቀጥላም በምላሹ ምን እንደሚፈልግ ስትጠይቀው ምንም እንደማይፈልግ ሲነግራት እህቷም በመሃላቸው ትገባና መግደርደሩን እንዲያቆም ወተት ነጭው ካልተባለ አይገባህም እንዴ ካንተ ጋር ቡና መጣት እንደምፈልግ እየጠየቀች እኮ ነው ስትለው እሷም ምን ብላ ታያትና ማፈር ትጀምራለች። እሱም ቀጥሎ አፍሮ አንገቱን ደፋ ያደርጋል። ከዛም እንደውም እህቷ ልክ እንደሆነችና እሷም ከሷ ጋር ቡና መጣትና ስሟንም ማወቅ እንደሚፈልግ ጨምሮ ነግሯት እየተሳሳቁ ሶስቱም እየሄዱ እያሳየን ታሪካችን እዚህ ጋር ይጠናቀቃል።